የትግራይ ተወላጆችም ብዙ ሰው አጥተዋል ያማረም እንደዛው የሆነ ካነሳው ውስጡን ብዙ የሚነሳ ነገር አለው ግን ከተውከው ምንም ማለት አይደለም ያው የሞተው ሞታል ያለው ደግሞ በፍቅር መኖር ብቻ ነው ያለበት ብዬ አስባለሁና በዛ መልኩ ነው ማውራት የጀመርነው ስሜ ፍጹም አለሙ ይባላል የት ነው የተወለድሽው የት ነው ያደግሽው እስቲ ስለሱ ግለጭልኝ ያው የተወለድኩት ሻረብት ነው ማለት ይቻላል እዛ ባልወለድም ብዙ እድሜ እዛ ነው ያሳለፍኩት አዲስ አበባ ተወልጄ ወደ ሻረብት ቤተሰቦቼ ሲሄዱ አብሬ ሄድኩ እና ብዙ እድሜ ነው ያሳለፍኩት ሻረብት ነው እንዴት ነበር አስተዳደግ እዛ የነበረው ኮሚኒቲ እንዴት ነበር ያው ያደግኩት ከአባቴ ጋር ነው ልክ እንደምስግና ዲሴብል ነው እግሩ ያማዋል እና በዛ አጋጣሚ ማንኛውንም አካል ጉዳተኛ እንዳልጠላ አድርጎ ነበር ያሳደገኝና ከእህቴ ጋር እሱን ያሳደገን ያባቴ ያሳደገኝ ማለት እናቴ አለች ሁሌም ከጎኔ ነች አብረን አንኖርም እንጂ ሁሌም ከጎኔ ነችና ያው በዚህ መልኩ ነው ያደግኩት አንደኛ ደረጃንም እዛን የተማርኩት ሻረቢት ላይ መዋለ ህጻናት አዲስ አበባ ጀምሬ ሻረቢት አንደኛ ደረጃ ገባሁ ሁለተኛ ደረጃንም እዛን የተማርኩት ከዛ 12ኛ ክፍል ውጤት አልመጣልኝም ደብረ ብርሃን ከተማ ገባሁኝ አንደኛ አመት ኮሌጅ ከዛ ተመልሼ ወደ ሻረቢት መጣሁ አሁን የሌቭል 4 ተማሪ ነኝ እዚህ መቀሌ ነው የምማረው ሌቭል 4 ማለት ነው ወደዚህ ቀየርሽ ሌቭል 3ኛ አመት ላይ ወደዚህ ቀየሬ እዚህ ነው የምማረው ዘንድሮ ማለት ነው ጥሩ ያው ምስግና ያው ታሪኩን ታውቂያለሽ አንቺን በሰፊው ትግራዋይ ታጋይ ነው ስለዚህ ያው አሁን እዚህ እንግዳ ያደረኳችሁ የፍቅር ህይወት ላይ ናችሁ የፍቅር ብቻ ሳይሆን ሽምግልናም ተልኳል አዲስ ነገርም ካንቺ ልጀምርና እንዴት ነው for the first time ከምስግና ጋር ስትገናኙ በምንድን ነው የተገናኛችሁት መጀመሪያ የተገናኘ ነው የሆነ ያው ነው ስለሱ የታሪክ ቆይቷል ግን የከረፈደና ያወኩት ማለት ሻረቢት ትንሽ የጸጥታ ችግር ስላለ ኢንተርኔት ምናምን የለም ቲክቶክ ምንም አይነት ሚዲያዎችን አናይም በስልክ ከዛ አዲስ አበባ ለፓስፖርት ቀጠሮ ነበርኝና ያዳማ ልጆች ጓደኞች ነበሩ ከዛ ደውለው ቴክስት ይመጣል ይለ ፓስፖርቱ ሰጅሚል ለኛ ደርሶናል ላንቺ ያልደረሰሽም ወይ ምናምን ሲሉኝ አይ ያልደረሰኝም ምናምን ብዬ ፓስፖርት የተመዘገብኩበት ሰው ይደላላው ጋር ስደውል ነበር በንዴት እንዴት የነሱ መጥቶ ያልመጣም ምናምን ብዬ እሱ ስደውል የሱ ወደሱ ሄደ ቁጥራቸው ትንሽ ይመሳሰል ነበር ከዛ ወደሱ ሄደና ጠራ በጣም መሽቷል ምናምን ከዛ ስንት ሰዓት ነበር ሰዓቱ ወደ 3 ሰዓት አካባቢ ተኝቷል መሰለኝ በሰዓቱ ከዛ አክስቴ ጋር ነበርኩኝ አዲስ አበባ እናትና አባቴ በተለያዩ ሰዓት ግማሹን እድሜን አሳድጋኛለችና እዛ ሆኛይ የሰው ትዳር እንዳትበጠብጪ ምናምን ይቅርታ ባያለችኝ እዛ ይቅርታ በስተት ነውና ቤት ቴክስት አደረኩለት ምናልባት ባለ ትዳር ከሆነ ብዙ ችግር ይፈጠራል በሰዓቱ አይ አላነሳውም ጠራ ቴክስት ላኩለት እዛ ወደዛው ለደላላ ደወልኩኝና ትንሽ ጠብቂ ይመጣልሻል ምናምን የነሱ ከመጣለኝ በቀኔም ተኛሁኝ ከዛ በሲነጋ ደወለ ሲደውል ማንሳት አልፈለኩም ነበር መጀመሪያ ማለት የተሳሳተ ቁጥር ስለሆነ ምን እለዋለሁ ብዬ ስላሰብኩኝ ዝም አልኩት ከዛ ቴክስት ሲልክልኝ አማራ ለመሆኑ ገባኝ ከመይ ሚል ቴክስት ነበር እስቲ ምን ታخلخያሽ ነው እንደና ልካት እንትና ተደውል ኒርና ከሰላም ደኸለ ይርና ያና ቋንቋና በአማርኛ አርጋው አይደል እንትና ደውዬ አያነሳም እንጃ ብሎክ ነው ያረጋችሁ መሰለኝ ታዲያ ደውልህ ብሎክ አስገባኝና ምናምን አልኩት ከዛ ሴት ነኝ አለችኝና ዋይ እሺ ከዛ ከፈተችው ደወልኩላት በትግርኛ ነው በትግርኛም በአማርኛ ሁለተኛ ከዛ የሆነ ከመይ ምናምን ሲል የሆነ ወንድ መስየውም ነበረ ከዛ እኔ አማርኛ ነው የምችለው ሲቀጥል ሴት ነኝ ምናምን አልኩትና ታሪኩን ምናምን ነገር ከየት ነህ ምናምን ስለው ከዛ ተደዋወልን ከዛ በኋላማ ቅርታ ነው የሚባለው ስልክ አይዘጋ ምናምን ሲለኝ ተደዋወልን እዛው ሆኜ አዲስ አበባ ሆኜ
ተደዋወልንና ስለ ታሪኩ ምናምን አጫወተኝ። የውሸት መስሎኝም ነበረ። ከዛ ወዲያውኑ ነው ላክስቴ ነገርኳት። ከዛ ውሸት አይደለም እኮ ምናምን ሲለኝ ወደዛው ልክ አዲስ አበባ እንደገባው ቲክቶክ ምናምን ከፍቼ ምናምን ሳይ አጋጣሚ የሱን ቪዲዮዎች ምናምን እንትን መጣልኝ። ኢንተርቪዎቹ ታሪኩን በስፋት ተዘግቧል።